ነቢ ሰለላሁ ዐለይሂ ወሰለም ሊጾሙት እጅግ የሚጓጉለት ጾም። እናንተ ሳትጓጉም ነቢ የጓጉትን ነገር አትጓጉለትም? እንጓጓለን ብላችሁ ኮሜንት ላይ አስቀምጡ። አዎ እንጓጓለን። ጓጉታችሁ የምትሰሩት የምትተገብሩት ምን እንደሆነ የምታገኙ ያርጋችሁ። ይሄ ነው ጾሙ። ልንገራችሁ ምን አሉ ኢብኑ አባስ ረዲየላሁ ዐንሁማ ማ ረአይቱ ነቢየ ሰለላሁ ዐለይሂ ወሰለም የተሐራ ሲያመ የውሚን ፈضለሁ ዐላ ገይሪሂ ኢላ ሃዛል የውም የውመ ዓሹራ። አላሁ አክበር። ምን አሉ ኢብኑ አባስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለመጾም የጓጉለት እንደዚህ አይነት ቀን ጾም የለም አሉ። እንደ አሹራ ቀን ጾም እንደ አሹራ ቀን ጾም እጅግ ሲጓጉለት ያየሁት ቀን ጾም የለም አለ። ተጠባብቀው መቼ ነው የሚደርሰው? ምን እየተባለ ነው? ታሪኩን በሌሎች ነገሮች ስላወራ ነው። እሱን ታውቃላችሁ። የአሹራ ጾም እንዴት መጣ? ጠይቅ ዘንድሮ መቼ ነው የሚጾመው ካል የዘንድሮ ጾም የ1448ኛው የሂጅራ ዓመት ጾም የአሹራ ቀን የሚውለው እንግዲህ ሱናው አንድ ቀን አስቀድሞ መጾም ነው። ነቢ ሰለላሁ ዐለይሂ ወሰለም ለኢን በቂቱ ለአቃቢል ለአሱመድን ታሲዕ በሚለው ሐዲስ። ስለዚህ 9ኛው ቀን ሮብ ላይ ነው የሚውለው 24 ጁን። ኦኬ እሱ ቀን ጠይብ በሰኔ 17 ይመስለኛል በሀበሻ። ሐሙስ ደግሞ ጁን 25 አሹራ ይሆናል 10ኛው የሙሐረም ቀን በጁን 25 በሀገራችን 18ኛው የሰኔ ቀን። ጠይብ ነቢ ጓጉ ነበር። እናንተስ ትጓጓላችሁ? አሁን ጓጓለን። ኢንሻአላህ ለመጾም ተዘጋጁ። የአንድ ዓመት ኃጢአት ይታበስልሃል። የአንድ ዓመት ኃጢአት ይታበስልናል ኢንሻአላሁ ተዓላ። ምን አሉ ሼኽ አልእስላም እብን ተይሚያ ረሕመቱላሂ ዐለይህ? ይሄ ለምሳሌ የውዱእ ከፋራ ውዱእ ስናደርግ ከፋራ ያደርጋል ኃጢአትን ከእያንዳንዱ የውሃ ጠብታ ጋር ያራግፍልናል አላህ። ሰላት ወደ መስጅድ መሄድ መመለስ፣ የረመዳን ጾም፣ የአረፋ ቀን ጾም፣ የአሹራ ጾም ሁሉንም ከፋራ የሚያደርጉት ትናንሾቹን ነው። ምክንያቱም ትላልቆቹ ተውባ ስለሚያስፈልጋቸው ማለት ነው። ስለዚህ በርቱ 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 እንጹም። አላህ ያድርሰን፣ ለሌሎችም እናዳርስ። እነሱ በጾሙት እኛም አጅራቸውን እናገኝ። ያ ረበል ዓለሚን ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።